በደቡባዊ ኢትዮጵያ ጋሞ ዞን በወረዳ ወረዳ ነዋሪዎች ስራ ፍለጋ ቀያቸውን ለቀው ወደ ሩቅ ከተሞች መሄድ ግድ ሆኖባቸው ነበር። ከርሰ ምድሯ በውስጧ አመቃ ያዘችው በረከት ተገልጦ እስኪታይ ድረስ የህዝቡ ኑሮ ከእጅ ወዳፍ ያለፈ አልነበረም። ከቅርብ ጊዜ ወዲህ ግን የቀየው ህዝብ የተትረፈረፈውን ህይወት መቋደስ ጀመረ። በማዕድን ዘርፉና በአጠቃላይ የኢንቨስትመንት ዘርፉ ላይ እንደ ክልል ህግንና አሰራርን በተከተለ መንገድ ስራዎች ሲመሩ ቆይተዋል ላለፉት አንድ ዓመት ተኩል። በዚህ ሂደት አገርም ክልላችንም እንደዚሁም ዜጎችም ተጠቃሚ ሆነዋል። እንደ ሀገር በተለይ እንግዲህ በኢንዱስትሪው ዘርፍ ላይ አንዱ ግብአት ከድንጋይ ከሰል ጋር ተያይዞ ያሉ ግብአቶች ናቸው። ይሄንን በክልላችን ያለውን ሀብት በህጋዊ መንገድ አሰራርን በተከተለ መንገድ አገር ሊጠቅም በሚችል መንገድ ተመርቶ በሀገራችን ያለው በኢንዱስትሪው ዘርፍ ላይ የጥሬ ዕቃ አቅርቦቱ ላይ ትልቅ ሚና ተጫውተናል። ስራ አጥ እንግዲህ ተደራጅቶ ስራ የገባበትን ፓርት መግለጽ ይችላል። አሁን ስራ እየሰሩ ባሉ በ16ቱ ፒኤልሲዎች 3367 ወጣት በ33 ማህበራት ተደራጅቶ ከወጣቱ አንደበት ማረጋገጥ ይቻላል ህይወቱን እየቀየሩ ያሉ አሉ። ራሳቸው ቋሚ እሴት ፈጥሮ ህይወታቸውን እየቀየሩ ያሉ ወጣቶች አሉ። በዚህ ዘርፍ ላይ ተስፋ በሚሰጥ መልኩ ህይወታቸውን እያሸጋገሩ ያሉ፣ ቆጥቦ ኪሳራ ላይ ከነበሩበት ወደ ማግኘት ደረጃ ተሸጋገሩ፣ አግኝቶ ደግሞ በሚፈልጉት ዘርፍ ላይ ንግድ መስክንም ጭምር ከፍተው እየሰሩ ያሉ አሉ። እኔ እንደራሴ ህይወትን በጣም ቀይራለሁ፣ ሰርቻለሁ፣ ተለውጫለሁ። እስከዛሬ ያው ከዚህ በፊት እዚህ ያለው ወደ ሌላ ገረጄ አቅመን ላበን ጠባርጌ ምንም ያገኘሁት ነገር አልነበረም። አሁን ግን ቤተሰብ አስተዳዳሪ ነኝ። 2 ልጆች በጥሩ ቦታ እያስተማርኩ ነው። መጀመሪያ በሌላ ንግድ ከስሬ ሌላ ቦታ ነበርኩና አሁን መጥቼ ያ ነገር ሁሉን ትቼ ምግብ ቤት ለራሴ ከፍቼ ሌላ ነገር አሁን እየሰራው ነኝ። ከዚህ በፊት በጣም ተቸግረው ነው የሚኖሩት። አሁን ጌታ ይመስገን 9 ሚሊዮን 500 ሺህ ብር ተገኝቶ በዛ ተከፋፍሎ ጥሩ ቤት ተሰርቷል። ጥሩ አካባቢ ለውጥ ያገኝተናል። ማሳ ነበረ። በዛው ላይ ከ1 ሚሊዮን በላይ ብር ወስጄ በተሰርቼ ለልጆች ለሚያረሰው ልጅ ተሽከርካሪን ገዝቼ ራሴን በቃ በበኩሌ እንደዚህ እየተጠቀምኩ ነበርና አካባቢ ያሉ ወጣቶች በስራ እድል ፈጠራ እዛ ምርቱ ላይ በመሳተፍ አጠቃላይ ስራውን በማስተባበር እንደማንኛውም ዜጋ ስርዓትና ህግን በተከተለ አግባብ ተጠቃሚ የሆነ ያሉበት ሁኔታ ነው ያለው። ግን የኛ አካባቢ ማህበረሰብ ስራውን እያወቀ እየለመደ ከሚያገኘው ካሳ ክፍያ ገንዘብ እያገኘ ወደ ማብረት ሂደት የተሻገረ ነው ያለው ህብረተሰባችን። በጋሞ ዞን በወረዳ ወረዳ ሀምቢሳ ቀበሌ የድንጋይ ከሰል ምርት ስራ ከጀመረ ገና ከ2 ዓመት አይበልጥም። 16ቱ የሚያህሉ ኩባንያዎች በወረዳው የድንጋይ ከሰል ምርት ስራ ላይ የተሰማሩ ሲሆን እነዚህ ኩባንያዎች ባለፉት 2 ዓመታት ከ550 ሺህ ቶን በላይ የድንጋይ ከሰል ለገበያ አቅርበዋል። ቀድሞ ከውጭ መጣ የነበረን የድንጋይ ከሰል በሀገር ውስጥ ምርት በመተካት በተለይ የሲሚንቶ ፋብሪካዎችን የውጭ ምንዛሬ ችግር በመቅረፍ የቦረዳ ምርት ትልቅ ድርሻ አለው። በተጨባጭ አሁን በዚህ ሰሞንም እስከ ትላንት ባለው ዕለትም እስከ ዛሬም ምርትን ባልተቋረጠ ሁኔታ እያወጡ ያሉት 16 ፒኤልሲዎች ናቸው። 16 ማህበራት ናቸው። 16ቱ ማህበራት ማምረት ስራ ላይ 103ቱ ፍቃድ ከወሰዱት መካከል 103ቱ ላይ ይለማል ተብሎ በካዳስተር ፖይንት ተመዝግቦ ለ103 ማህበራት የተላለፈው ሄክታር መጠኑ 1149.87 ሄክታር ነበር። ከዛ አሁን በ16ቱ ማህበራት 196 ሄክታር በተጨባጭ አሁን እየለማ ይገኛል ማለት ነው። በትንሹ ከ300 ሺህ ቶን በላይ ወዞ ማይኒንግ ለኢትዮጵያ ላሉ ፋብሪካዎች የድንጋይ ከሰል ምርቱን አቅርበዋል። 40 ቶን ከተጫነው አጠቃላይ 151 ሚሊዮን 312560 ብር ኦራሊቲ ገቢ ማግኘት ችለናል። መሰረት ድንጋይ ከማኖር ስርዓቱ ጋር 6 ፕሮጀክቶችን በአንድ ቀን ማስመረቅ ችለናል እንደ ወረዳ ማለት ነው። ወረዳው ከሚያገኘው ምርት ላይ ከ500 ሚሊዮን ብር በላይ በሮያሊቲና በልዩ ልዩ ገቢዎች ማግኘቱ ደግሞ ማህበረሰቡ ከዘርፉ ተጠቃሚ እንዲሆን አድርጎታል። በሺዎች ለሚቆጠሩ የአካባቢው ነዋሪዎች የሥራ ዕድልንም ፈጥሯል። መቶ ምን ጥቅም ሰጠ ለማህበረሰቡ የሚለውን ነገር ሲናይ ውሃ ቆፍሮ ለፋብሪካውም ስራ የሚበቃ ለአካባቢው ማህበረሰብን ደግሞ ለመጠጥ የሚሆን ንጹህ መጠጥ ውሃ ቆፍሮ አግኝቶ ህብረተሰቡ የተጠቀመ ያለበት ሁኔታ አለ። ይሄ የህብረተሰብ ተጠቃሚነት የመጣው ከዚህ ዘርፍ ጋር ተገናኝቶ ነው ማለት ነው። 3367 ወጣት በ33 ማህበራት ተደራጅቶ ከወጣቱ አንደበት ማረጋገጥ ይቻላል ህይወቱን እየቀየሩ ያሉ አሉ። እኛ ሳይለ 300
ወጣቶች የሚሆኑ ተደራጅተዋል። አንደኛ ኮሚሽን ሰራተኛ ይባላል። እኛ ያመጣነውን መኪና ሰሩም አልሰሩም ለአንድ መኪና 3500 ብር እንከፍላለን። በተለይ ከወጣቶች ተጠቃሚነት አንጻር በዚህ ስራ ላይ በተለያየ መንገድ አሁን ባለን ተጨባጭም እየተሳተፉ እየተጠቀሙ ናቸው። የበለጠ ይህንን ደግሞ ህግን በተከተለ መንገድ እንዴት እናጎለብታለን የሚለው ቀጣይ ክልሉ አንዱ የበስራ ነው የሚሆነው ማለት ነው። እጅግ በጣም በርካታ አልሚ የገባበት እጅግ ብዙ ሰዎች ሰርተው የተጠቀሙበት ብዙ ወጣቶች የተጠቀሙበት አካባቢ ነው። ይሄ ታሪክ ነው ባይዘው። በወረዳው በስራ ላይ የሚገኙት 16 ኩባንያዎች በትንሹ 550 ሺህ ቶን ከሰል እያመረቱ ያሉት እያንዳንዳቸው 10 ሄክታር ሲሆን በጥቅሉ በ150 ሄክታር መሬት ላይ ነው። ማራ ማይነርስ በወረዳው የያዘው መሬት 600 ሄክታር ሲሆን 16 ኩባንያዎች ከያዙት መሬት አንጻር ሲሰላ ደግሞ 6 እጥፍ ይሆናል። በማራ ማይነርስ የተያዘው ይህ ቦታ በስራ ላይ ባለመዋሉ የአካባቢውን ነዋሪዎች በጥቂቱ ከ2 ቢሊዮን ብር በላይ አሳጥቷቸዋል። ይህ ቁጥር መንግስት ሊያገኘው ከሚገባው በቢሊዮኖች የሚገመት ግብርና በሺዎች ለሚቆጠሩ ወጣቶችን የሥራ ዕድል ሳይጨምር ነው። 2 ዓመት ከምናምን ጊዜ ታጥሮ መቆየት ለኛ የመልካም አስተዳደር ጥያቄ ሆኗል። ልማታችንን እያስተጓጎለው ነው። ይፈታልን የሚመለከተው አካል ውሳኔ ይስጠን ብለን እኛ እንደ ወረዳ የህዝብ ጩኸትን ብሶትን ወደ ላይ ጭምር አሳውቀናል። የክልሉ ውሃ ማዕድንና ማዕድን ኤነርጂ ቢሮ ይህን ስራ የሚመራበት የህግ ማዕቀፍ አለው። በዚህ ሂደት አንዳንዴ ባልተገባ መንገድ ሰፊ መሬት በእጃቸው ለማቆየት የሚታገሉ ሰዎች አሉ። እሱ ትክክል አይደለም። በህግ የተፈቀደላቸውን ተጠቅሞ አገርን መጥቀም ራሳቸውም ተጠቃሚ መሆን ይሄ ነገም የምናበረታታው አሰራር ነው። ከዚህ ውጪ ግን በሆነ አጋጣሚ አንድ ቀበሌ የሚያክል ይዞታ በእጄ ስለገባ ያንን ለሌላ ሰው ለሌላው ጥቅም አሳልፌ ለህዝብ አልሰጥም ማለት ደግሞ ተገቢ አይደለም። ማራ ማይኒንግ በመያዙ መሬቱን አካለው በመያዙ የገበሬ ልጆች የሚሆን የአካባቢው ማህበረሰብ ተደራጅቶ እንዳይሰሩ ነው ያደረገው። ከ11ዱ በአንድ አመት የተገኘው ከ300 ሚሊዮን በላይ ሮያልቲ ገቢ፣ ከ100 ሚሊዮን በላይ የኮቴ ገቢ፣ ሌሎች የስቴዲየም የልማት ማህበር የተለያዩ ገቢዎች ተደምሮ በትንሹ እስከ 500 ሚሊዮን አሁን ያገኘን ያለ ነው። ከየት ከ11ዱ አልሚዎች 55ቱ ወደ ምርት ቢገቡ ይሄን በ55ቱ አባስቶ ምን ያህል ገቢ ዞኑ ያጣ ነው ህብረተሰቡ ያጣ ነው የሚለው ማስላት በጣም ቀላል ነው። አቶ ብርሃነ መስቀል ክንፈ የማራ ማይነርስ ባለቤት የ3 ወር የምርመራ ፈቃድ በመጋቢት 7 ቀን 2015 ዓ.ም ተሰጥቷቸዋል። ይህ ውል የሚጸናው ለ3 ወራት ብቻ እንደሆነም በአንቀጽ 4 ቁጥር 1 ስር ተቀምጧል። የዘርፉ ባለሙያዎች እንደሚሉት ቦታው ቀድሞ ስለተጠና ምርመራ አይፈልግም። በወቅቱ በሀገሪቱ ተከስቶ በነበረው የከሰል ምርት ችግር 3 ወር ሳይጠብቅ ቀጥታ ወደ ምርት እንዲገቡ ምክረ ሐሳብም ቀርቦላቸው ነበር። በአገሪቱ በዛን ሰዓት የወለጋም የካማሽም ሳይት በጸጥታ ምክንያት ኦሬዲ ዝግ ነው። ምንም አይነት እንቅስቃሴ ወደ አገሪቱ ፋብሪካ ላይ የሚመጣ ከሰል የለም ኤክሰፕት ከበሮዳ በስተቀር። ማዕድን ሚኒስቴር ከዚህ የተነሳ ለምርት ቅድሚያ ሰጡ፣ እንዲሁም ምርመራ ባሰጡ ይሻላል። አሁን እንደ ሀገር የምንዛሪ ችግር ከፍተኛ የደረሰበት ጊዜ ነበርና ይሄንን የምንዛሪ ችግር የደረሰበትን እና ከማዕድን ሚኒስቴር ዳይሬክሽን ተቀምጦ ማራ ማይኒንግ ባለሀብቱን ቢሮ ድረስ ጠርቼ በርግጥ 3 ወር ነው ካንተ ጋር የገባ ነው። ስለዚህ አሁን እንደ ሀገር የምንዛሪ ችግር አለ። ሲቀጥል ደግሞ ቦታው ኦሬዲ ሰው ከጎን እየጫነ ነው። በዚህ በኩልም ሰው ይጭናል፣ በዚህ በኩል ቅድም ብለው የእርጎየም በዚህ በኩል እየጫነ ነው ያለው። ስለዚህ እንደገና ለምርመራ ሰፊ ጊዜ የሚያስፈልግ ነገር የለም። ሄጄ ሳይቱንም ሳይ ከሰሉ እንዲከፍቶ ነው አፉን እያየ ያለው። ስለዚህ አንተ በዚህ ብትተባበር እንደ ሀገር ሀገሪቱ የምንዛሪ ችግር ውስጥ ገብታለች። ብዙ አልሚዎችም ደግሞ እሱ 600 ወስዷል 10ን ቆርጦ ከወጣ 590 ያህሉን ሌሎች አልሚዎች የፌደራል አዋጅ አንቀጽ 40 ላይ የትኛውም ቅኝት ሲያልቅ የማዕድን ፕሮጀክት ወደ ምርት ሲገባ 10 ሄክታር ብቻ እንደሚሰጥ በግልጽ የተደነገገ ስለሆነ አንደኛ እሱ ነው። ሁለተኛ ማራ ማይኒንግ ጥናት ከጀመረበት ጊዜ ጀምሮ ውጤቱ ይሄ ነው የሚል መግለጽ ባለመቻሉ አንደኛ በቦታው አጠቃላይ ወረዳ ላይ ሀምቢሳ ቀበሌ ላይ እሱ የያዘው 600 ሄክታር ለቅኝት የተፈቀደው ቦታ ሪጅድ የሆነ በማዕድን ሪጅድ የሆነ ቦታ ነው። ስለዚህ የተረጋገጠ በአርባ ምንጭ ዩኒቨርሲቲ ጂኦሎጂስቶች የተረጋገጠ በእኛ በዞን ጂኦሎጂስቶች የተረጋገጠ በክልል ጂኦሎጂስቶች የተረጋገጠ በካዳስተር
ምልክት ተደርጎ የተቀመጠ ቦታ ስለሆነ የከቅኝቱ ይልቅ ወደ ምርት እንዲገባ የቅኝት ጊዜውን አጠናቆ ወደ ምርት እንዲገባ ከክልሉ ደብዳቤ ተጽፎ ገልባጩም እኛ ጋር ደርሷል። አሁን የልጁ ፍላጎት ተከልክሎ አይደለም፣ ኢንተረስት ነው ከህግ ውጪ ለመውሰድ 100 ሄክታር ጠይቆኛል። 100 ሄክታር ደግሞ አንደኛ አዋጁ አይፈቅድም። የሚኒስትሩ ኢቭን ቢፈቅድ እንኳን አልሰጥም። ለምንድን ነው ማልሰጠው? 100 ሄክታር ለ10 ሰው መስጠት ነው ለአካባቢውን ሪያሊቲ ከፍ የሚያደርገው የክልሉን ገቢ እንጂ ለአንድ ሰው መስጠቱ ከጥቅም አንፃር ክልሉን ይጎዳል። ስለዚህ ሪሶርሱን ነው የጠበቅነው። ልንመሰገን ይገባል ባይዘው እንጂ ይሄንን 100 ሄክታር ለሱ ብሰጥ ኖሮ ገቢው በአንድ ሰው ልክ ነው የሚሰላው። ኢቭን መኪና ጭኖ የሚመጣው የኮቴ እንኳን የአንድ ሰው ኮቴና የ10 ሰው ኮቴ ይለያያል። ግለሰቡ ወደ ምርት የመግባት ፍላጎትንም አላሳዩም። ምርመራ አልጨረስኩም የሚል ሰበብ እያቀረቡ ፍቃዱ ለ2 ጊዜ እንዲራዘምላቸውም ተደርጓል። ልክ 3 ወራ ስታልቅ ያለቀች ሁለተኛ ቀን ላይ የ1 አመት ማራዘሚያ ይዞ መጣ። አሁን እዚህ ላይ ግልጽ መሆን ያለበት የባለሀብቱ ወይ የአልሚው ፍላጎት ይሄን የማዕድን ቅኝት ቦታ ሄዶ ያኔ ለምርመራ በሄደበት ካየዋል እጅግ በጣም የከሰል ክምችት መኖሩን አውቋል። በደንብ አውቆ መጥቶ እኔን እርጅኝ 40 ሄክታር ከ40 በል መጀመሪያ 100 ጠየቀኝ። በፍጹም እንዴት እንደዚህ ትጠይቃለህ ያልኩ 50 ስጭ ያለኝ አልችልም 40 አልኩ አለ አልችልም። እንዴት አንተ አዋጅ ታውቃለህ? ይሄን የከለከልኩት ባለሀብቱን ሊከለክለው ፈልጌ ሳይሆን ላርጅ ስኬል ነው የሚባለው። ያ ከ40 በላይ ከ50 በላይ 100 ሄክታር ላርጅ ስኬል። ላርጅ ስኬል ደግሞ የማዕድን ሚኒስቴር ስልጣን ነው፣ የክልል ስልጣን አይደለም። ፍቃድ ሰጪው ባለስልጣን ማለትም የክልሉ ውሃና ማዕድን ቢሮ ግንቦት 7 ቀን 2015 በቁጥር ማእ ህዝባር 66 ህዝባር 494 ህዝባር 29 በጻፈው ደብዳቤ በማዕድን ስራ አዋጅ ቁጥር 678 ህዝባር 2002 አንቀጽ 77 ቁጥር 1 ለመሰረት ውሉን ሰርዞታል። ባለቤት የሆነ አካል በይዞታው ላይ ወይም ደግሞ መብት ባለው ይዞታው ላይ ፈቃድ የሰጣቸውን አካላት ማገድ፣ ማቆየት እና ደግሞ የሰጠውን ፈቃድ መሰረዝ ሙሉ መብት አለው። በምን መነሻነትና እንዴት ባለ አግባብ የሚሉት ነገሮች ናቸው በደንብ ሊታዩና ሊመዘኑ የሚገባው። እነዚህ ፈቃድ ሰጪ አካላት የቅኝትም ሆነ የምርመራ ፈቃድን ሊያግዱ ሆነም ሊሰርዙ የሚችሉት አንደኛ ወርክ ፕሮግራም የምንለው ነገር አለ። ቅኝት ወይም ምርመራ ሂደት ላይ የሚያደርገው ኢንቨስተር ወይም ደግሞ ወደዚህ ምርመራ ፈቃድ የተሰጠው አካል ባቀረበው ወርክ ፕሮግራም መሰረት ግዴታውን እየተወጣ ያልሆነ እንደሆነ፣ በህግ ላይ የተቀመጡ ቅድመ ሁኔታዎችን ሳይፈጽም የቀረ እንደሆነ፣ መሰረታዊ የሚባሉ ነገሮችን ሳይፈጽም የቀረ እንደሆነ ማገድም ሆነ ፈቃዱን ሊሰርዝ ይችላል። ሌላኛውና መሰረታዊ ነገር ደግሞ የውል ዘመኑ ያለቀ እንደሆነ ምን ይሆናል ማለት ነው? በቀላሉ ፈቃድ ሊሰርዝ ይችላል። ስለዚህ የ3 ወር የምርመራ ጊዜ ፈቃድ የተሰጠው አካል ያ የ3 ወር ጊዜ ያበቃ እንደሆነ ያለምንም ቅድመ ሁኔታ ውሉ ምን ይሆናል? ይቋረጣል። ምን እስካልሆነ ድረስ ባለስልጣን መስሪያ ቤቱና የምርመራውን የሚያደርገው ፈቃድ የተሰጠው አካል ምን እስካልሆነ ድረስ ስምምነት ላይ እስካልደረሱ ድረስ ውል ስምምነቱ ወይም የምርመራ ፈቃዱ ሊቋረጥ ይችላል ማለት ነው። ተፈቀደላቸውን የምርመራ ጊዜ አጠናቀው ወደ ምርት መግባት እንዳለባቸው ቢነገራቸው ማራ ማይነርስ ግን የክልሉን መንግስት ማሳሰቢያ ከቁብ የቆጠሩት አይመስልም። ከኛም ጋር ከወረዳውም ጋር ሳይገናኝ ነው እንግዲህ ወደ ክልል ሄዶ የምርት ፈቃዱን ለመቀበል ዝግጁ እንዳልሆነ ደብዳቤ ገልጾ ከክልሉ ጋር ወደ ክስ የገባውና እዚህ ቦታ ላይ ከሰላል ሲጀመር ምርመራም አያስፈልግም። ግን ለፎርማሊቲ ነው የምርመራ ሂደቱን ያየ ነው። ምርመራ ምን ሰጣው ገና ለማየት ነው። ማድኑ ካልተገኘ ደግሞ እስከ 3 አመት ድረስ ስለተባለ እስከ 3 አመት ድረስ ልንሰጥ እንችላለን። ብትገባ ምን አለ ያልኩ ሄደ ስልኩን ስዊች ኦፍ አረገ ጠፋብኝ። በቃ በዛን ሰዓት እምቢ አለ። እምቢ ስል ደብዳቤ ጻፈ። በ27ኛ ቀን የተባለው ቅድም እኔ ያነሳሁት ነው። 3 ወር ውል ገብተናል። የነበረው አገራዊ ጫና ነበረ። ማዕድን ሚኒስቴርም ትኩረት ቅድም ያነሳሁት ማለት እሱን ጠራን እኮ ጠርተን ኦሬዲ ግራና ቀኝ እያመረቱ ነው ያሉት። አንተ ብትተባበር ተቋሙ የሚል ጥያቄ እኔ እየጠየቁ ምንም አስገዳጅ ነገር በሌለበት ከዛ በኋላ እሺ ፈጽማለሁ ብሎ ሄደ። ጠፋ ስልኩን ዘግቶ ሲዘጋ ነው ያን ደብዳቤ የጻፈ ነው።
ኢንቨስትመንት ዘርፍ አንፃር በየጊዜው የሚስተዋሉ ችግሮችም ስለነበሩ በተለይ ሰው መሬት ወስዶ አጥሮ ያስቀምጣል። እሱን ሲትነካበት ሌላ ግርግር ይፈጥራል። እሱ ብቻም ሳይሆን ያን አጥሮ አስቀምጦ እንደገና ወይ በሌላ ስም ወይ በሌላ ግለሰብ ወይ በሌላ ድርጅት እንደገና ሌላ መሬት ይጠይቃል። ይሄ መሬት መውረር ነው። 3 ወር የውል ጊዜ አልፎ እድል ሰጠነው። 5 ቀን ውስጥ 10 ሄክታር ለይተ ወጣ ብለን አልወጣም። እንደገናም 3 ቀን ሰጠን ተጨማሪ። በ5 ቀን አልወጣ ሲል እንደገና 3 ቀን ጻፈ። ደብዳቤ ማአት ነው። አሁን ይዘ ዶክመንተሪው ላይ 2 ምናምን የምትዘዋወር ደብዳቤ አይደለች። እሱ ጋር በአካል ውይይት ምክር ድርጅቱ ለምርመራ ብለው የያዙት ሰፊ ቦታ ሳይለማ ለዓመታት በመቆየቱ ምክንያት የክልሉ የውሃና ማዕድን ቢሮ ውሳኔ መወሰን ነበረበት። ይህም ቦታውን ላልሚዎች መስጠት ነው። የማዕድን ስራ አዋጅ ቁጥር 678 ህዝባር 2002 አንቀጽ 77 ቁጥር 1 ለ ይህንን እግድ ይፈቅዳል። የክልሉ መስተዳድር ይህንን ውሳኔ ሲወስን አቶ ብርሃነ መስቀል ክንፈን በባዶ አልሸኛቸውም። ህጉ የሚፈቅደውን 10 ሄክታር መሬት መርጠው እንዲያለሙ እርሰ መስተዳድሩ በአካል ጠርተው ነግረዋቸዋል። በተደጋጋሚ ነበር ይሄንን 10 ሄክታር ይዞ እንዲወጣ። እንዲያውም ከአመራር ከመስጠት ባለፈ ወደ ልመናም ገብተናል። እምቢ ነው ያለው። ቦታ ወስዶ አጥሮ የማቆየት ይሄን አጥሮ ያቆየው ቦታ በወሰድከው አግባብ ማልማት አለብህ፣ ህግን በተከተለ አግባብ። ካላለማህ ደግሞ ህግን በተከተለ አግባብ ትነጠቃለህ፣ እርምጃ ይወሰዳል። ይሄ ነገም የሚቀጥል አሰራር ነው። በነገራችን በደንብ መታወቅ ያለበት ይሄ ካልሆነማ ክልሉ ሀብት አለኝ ጸጋ አለኝ እያለ ብቻ መናገር ብዙም ትርጉም የለውም። ያለውን ሀብት ፕሮፐርሊ ህግን በተከተለ አግባብ እየወሰነ መምራት አለበት። በፊትም ሁሉ ነገር ጨርሶ ሲጠባበቁ የነበሩ 55 አልሚዎች ወደ ምርት እንዲገቡ የተሰጠው በተመሳሳይ ለሱም 10 ሄክታር ከ55ቶቹ ጋር ገብቶ እንዲሰራ ተፈቅዶለት ደብዳቤ ተሰጥቶት አልቀበልም በሚል ነው የተመለሰው። ማራ ማይነርስ ግን የተሰጣቸውን ተደጋጋሚ እድል ከመጠቀም ይልቅ የክልሉን አመራር ለማጠልሸት ረጅም ርቀት መጓዝን መረጡ። ጉዳዩንም ወደ ጸረ ሙስና ተቋም ወሰዱት። ተቋሙ ለጉዳዩ ልባት ሲሰጥ ፊታቸውን ወደ ማህበራዊ ሚዲያ ዞሩት። የሀገርን ገጽታ በሚያጠለሹ ከውጭ የሚዘወሩ ማህበራዊ ድረገጾችን እየተጠቀሙ የክልሉንና የአመራሩን ስም ማጥፋት ስራቸው አደረጉት። ጸረ ሙስና ኮሚሽን ሄደ፣ አመለከተ። ጸረ ሙስና የህግ ባለሙያዎቹ ኮሚሽነር፣ ምክትል ኮሚሽነር እነዚህ ሁሉ ደብዳቤ በአስቸኳይ ዶክመንቱ የማራ ይቅረብ ተባለ። ዶክመንቱን በሚመለከተው አካል ሁሉንም እንዲመረምሩ ሰጠን። ምርመራውን ሲጨርሱ እሱን እኛን ዳይሬክተር አለ እኔ ጋር አሁን በጡረታ የተገለለ ሰው አለ። አሁን ዳይሬክተር ነው የማዕድን ዳይሬክተሩና እኔም እሱም ብርሃነ መስቀልም ባለበት ኮሚሽነር ምክትል ኮሚሽነሮቹ ሁለቱ ቁጭ ባሉበት ህግ ባለሙያዎቹ የነሱ የመረመሩት ቁጭ ባሉበት ተቋሙ የሄደበት ሂደት ስተት የለውም። ህግ አግባቡን ተከትሎ ይቀጥል ብሎ ማይና ማሪን ጋርም ተያይዞ ያለው ቦታው ከሱ ሌሎች ባለሀብቶችም እዛ አካባቢ ላይ ገፍተዋል። ይሄ ግለሰብ ጋር የነበረው ቻሌንጅም ይሄን ቦታ እኔ አጥረስ ለያስኩኝ ሌላ ሰው መግባት የለበትም እኔ ነኝ ባለ መፍትሄ የምለው አስተሳሰብ ትክክል አልነበረም። ምክንያቱም ይሄ ሀብት የዛ አንድ ግለሰብ ወይም አጋጣሚ የምርመራ ፍቃድ የሆነ ነገር ስለተፈቀደ ይሄ ቦታ የኔ ነው፣ ከዚህ ውጪ ክልሉ መንግስትም ዞርበል ሌላው ሰውም ዞርበል መባል የለበትም፣ ትክክልም አይደለም። ቦታ ይዞ የመቆየትና የኢንተረስት ጉዳይ ነው ብዬ ነው በጣም ማረጋግጠው ማለት የፍላጎት ጉዳይ የተሻለ ከሰሉ በጣም ክምችት ስላለው 10 ሄክታር ቢወስድ እኮ 4 አመት 3 አመት ይሰራል እኮ ምንም የሚያንገበግብ ነገር ስለሌለ ከኔ ውጪ ሌላ ሰው አያምርት የሚል ነው። አሁን 100 ሄክታር 50 ሄክታር 40 ሄክታር የሚጠይቀው የፍላጎት ጉዳይ ነው። በዚህ ነው ከልጁ ጋር ስንጨቃጨቅ እየከረም ነው እንጂ የተለየ ተጽዕኖ ደርሰው እሱን በፍላጎት ነው እኛ በቅንነት እኮ ነው ፈርመን የሰጣነው ለሱ ማንንም ባላስገደደበት እንደማንንም አልሚ ያልማ ብለን የሰጠነው። ስለዚህ ፍላጎቱ ራስ ወዳድነት ነው ያየውበት ልጁ ላይ ባጭሩ። ምንም እንኳን ድርጊቱ የዶሮዋን ካልበላ ጭሬ ልበትን ነው አይነት ቢመስልም በህግ የተያዘን ጉዳይ ወደ መገናኛ ብዙሃን መውሰድ ሂደት ግን ፍርድን ለማዛባት ታስቦ እንደሆነ ኃላፊዎች ይናገራሉ። ፍርድ ቤት ላይ የተያዘ ጉዳይ በጣም ሴንሲቲቭ ከመሆኑ አንፃር በጣም ጥንቃቄ ሊደረግባቸው የሚገቡ ጉዳዮች ናቸው ወደ ሚዲያ የሚወጡት። አሁን ለምሳሌ እኔ በፍርድ ቤት የተያዘ ጉዳይ ስለሆነ በዚህ ጉዳይ ላይ
አስተያየት መስጠት አልችልም እያልኳችሁ ነበር። በተለይ ፍርድ ቤት ላይ በዋነኛነት የተያዘ ጉዳይ ላይ አስተያየትን መስጠት ስለማልችል ማለት ነው። ነገር ግን የሚዲያ ተቋማት በጣም ሲሪየስ የሆነ የህግ ዲሲፕሊንድ መሆን መቻል አለባቸው። ስርዓታቸው ስነ ስርዓት አላቸው። የራሳቸው መመሪያና ደንብ አላቸው። ያን መመሪያና ደንብ ውስጥ አንዱ በህግ የተያዘን ጉዳይ ምን አለ ማድረግ ኤክስፖዝ ያለ ማድረግ ነው። ከዚያ መታቀም መቻል አለባቸው። ስለዚህ ኦልሞስት አሁን ከዚህ ጉዳይ ጋር በተያያዘ ያየኋቸውን ሚዲያዎች አሁን የተሰራው ዘገባ በሚገርም ሁኔታ ፍርድ ቤቱ ዳኝነት ሳይሰጥ ቀድሞ ዳኝነት ተሰጥቶበታል። በማዕድን ዘርፍ ላይ አንድ ሰው ገብቶ እኔ ቻሌንጅ ከገጠመው ሮጦ ፍርድ ቤት አይሄድም ወይም ሮጦ ሚዲያ ጋር አይሄድም። ይሄ ችግርን ማይፈታም ወርዛት ማተር። ስለዚህ የመጀመሪያው የአካባቢ አስተዳደር መዋቅር አለ። ከአካባቢ አስተዳደር መዋቅር ጋር በቅን ልቦና በንጹህ ልቦና ተነጋግሮ ችግሮች የሚፈቱበት በዚህ አግባብ ችግሮቹ ካልተፈቱ ደግሞ ከፍ ያለ የአስተዳደር መዋቅር ያ ማለት ወረዳ፣ ዞን፣ ክልል፣ ሴክተር መስሪያ ቤቶች በዚህ ጉዳይ ለባለቤት የሆኑ መስሪያ ቤቶች አሉ። ይሄንን ሂደት ሳይቋጩ አንዳንዴ በማህበራዊ ሚዲያ አንዳንዴ በኦፊሻል ሚዲያዎችም በተለያየ መንገድ በሚዲያ የሚደረጉ ነገሮች አላማቸው በዋናነት ሁለት ነው። አንደኛው ቅድም እንዳልኩት ፖለቲካሊ በዚህ አይነት መንገድ ክልሉንም በክልሉ ተቋማት ውስጥ የሚሰሩ ስራዎችንም ለማጠልሸት በዚህም ሂዶ የክልሉ መንግስት ቅቡልነት ለማሳጣት የሚደረግ የፖለቲካ ሴራ ነው። ይሄ ትክክል አይደለም። በየትኛውም እርከን ላይ የሚገኙ የመንግስት ባለስልጣናት አስተዳደራዊ ችግር አይኖርባቸውም ማለት አይቻልም። ጋዜጠኛ ደግሞ አስተዳደራዊ ጥፋትን የማጋለጥ ኃላፊነት አለበት። ስህተቶች እንኳን ቢኖሩ አንድን ስህተት በሌላ ስህተት ማረም ግን መፍትሄ ሊሆን አይችልም። የወረዳ ነዋሪዎችና ኃላፊዎች በዚህ ዙሪያ በቀረበው ዘገባ ላይ የተፈጸመውን ስህተት የጋዜጠኝነትን ስነ ምግባር የሚጻረር ተግባር እንደሆነም ይናገራሉ። አልተጠየቁበት ፍቃደኛ ሆኖ አልተገኘም የሚል መልእክት ሲተላለፍ ሚዲያው ላይ ሰምቼ በጣም ፊል ያደረኩት ማለት ነው። ለምንድን ነው እንደዚህ ከነባራዊ ሁኔታ የራቀ አንድ ግለሰብ መንግስት ተቋምን ወክሎ ያለ ሰው ባልተጠየቀበት ተጠይቆ እምቢ ብሏል ተብሎ ለምን ይተላለፋል? ኢንቴንሽኑ ምንድነው የሚል ጥያቄ ነበር ለኔ የፈጠረኝ ማለት ነው። ለማንም 600 አይደለም ከ10 በላይ ሄክታር ስተናነቀም ጋዜጠኛውም ጭምር እየተሟገተ ያለው 600 ሄክታር የሱን ለምን ነካችሁ ነው። አሁን በክልላችን ፍጹም ሰላም ነው ያለው። ፍጹም የሆነ የህዝብ ለህዝብ መተሳሰርና ጠንካራ የሆነ ወደፊት ለአገርም ጭምር ተምሳሌት ሊሆን የሚችል አቅምና ምቹ ሁኔታ ያለ ክልል ነው። ይሄንን እሴት ለማጠልሸት ግን የሚፈልጉ በርካታ ኃይሎች አሉ። በዚህ አጋጣሚ መታወቅ ያለበት አንዳንዴ ሲመጡ የሆነን ኢንቨስትመንት የሆነን አጀንዳ ሽፋን አድርገው ይመጣሉ። አንዳንዴ ደግሞ የግል ጥቅማቸውን ሽፋን ያደርጉና እንደዚህ ስለሆንኩኝ የክለስ አካባቢ ስለሆንኩኝ እንደዚህ ስለሆንኩኝ የሚሉ ህዝብን የማይወክሉ ነገር ግን ግለሰቦች ለራሳቸው ጥቅም ትርፍ አገኝበታለሁ በሚል የተዛባ የሚንቀሳቀሱ ነገሮች አሉ። በሚዲያ የተላለፈው የሚገኘው ማራ ማይኒንግ የሚያስተላልፈው እያንዳንዱ መልእክቶች ከበስተጀርባው ሌላ የፖለቲካ አጀንዳ ከዚህ ያለው መሆኑ ይታወቃል። አካባቢያችን የሰላም ቀጠና እንዳይሆን እንዲረበሽ ህዝቡ እንዲነሳ በጥርጣሬ እንዲመለከት እየተደረገ የሚገኝ ሂደት ስለሆነ በዚህ አጋጣሚ ከሱም ጀርባ ያላችሁ አመራሮች ከሱ ጀርባም ያላችሁ ሌላ ባለሀብቶች ካላችሁ ከዚህ ድርጊታችሁ እንድትቆጠቡና የጋሞ አካባቢ ሰላም፣ ፍቅር፣ ወዳድ ማንኛውም ኢትዮጵያዊ መጥቶ የሚያለማበት አካባቢ ስለሆነ እኛ ሁሌ እንግዳ እንቀበላለን፣ እንግዳ ተቀባዮች ነን። ስለዚህ ምንድነው አካባቢያችን ባልሆነ በሆነ ነገር ባታውቁ የሆነ አካል ቅሬታ ስላቀረበ ህግን ተላልፈን የምንሰጠው እድል መፍትሄም አይኖርም። ይሄ መታወቅ አለበት። ምክንያቱም ለሁሉም እኩል የሚሰራ ለሁሉም አገልግሎት የሚሰጥ ተቋም ክልል ነው። በከሳሽ ብርሃነ መስቀል ክንፈና በደቡብ ኢትዮጵያ ክልል ውሃ ማዕድን ኢነርጂ ቢሮ መካከል የነበረው ውዝግብ መጨረሻ ላይ እልባት አግኝቷል። ሀምቢሳ ቀበሌ ለዓመታት ታግዶ የነበረው 600 ሄክታር የማዕድን ቦታ ላይ የፌዴራል መጀመሪያ ደረጃ ፍርድ ቤት የስረዛ ትዕዛዝን አውጥቷል። ጉዳዩን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ንግድና ኢንቨስትመንት ችሎት በመጋቢት 17 ቀን 2017 ዓ.ም በዋለው ችሎት እግዱ እንዲነሳ ትዕዛዝ በመስጠቱ 52ቱ አልሚዎች ወደ ስራ ገብተዋል።